በዘር በሃይማኖት በብሔር በፖለቲካ ቁርሾ ለተከፋፈልን ኢትዮጵያውያን የአንድነት ምስጢር የሚሆን የድል ችቦ የድል ብርሃን በአሜሪካ ኦሬገን የዓለም አትሌቲክስ ሻምፒዮና ላይ ኢትዮጵያ ደምቃለች። ስሟ ከፍ ብሏል። ሰንደቋ ወደ ላይ ከፍ ብሎ ተሰቅሏል። ኢትዮጵያ 3 ወርቅ 3 ብር በድምሩ 6 ሜዳሊያዎችን በማስመዝገብ በዓለም የሜዳሊያ ደረጃ ሰንጠረዥ ሁለተኛ ደረጃ ላይ መቀመጥ ችላለች። ካዘጋጇ አሜሪካ በመቀጠል ከአፍሪካ እስካሁን የሚስተካከላት አልተገኘም። በሜዳሊያ ደረጃ ሰንጠረዥ ከአህጉሪቱ አፍሪካ አንደኛ ደረጃ ላይ መቀመጥ ችላለች። በ3 ወርቅ በ3 ብር በድምሩ በ6 ሜዳሊያ። በማራቶን ሴቶችና ወንዶች ወርቅ ተመዝግቧል። ወርቁ በማራቶን ወደ ኢትዮጵያ ተመልሷል። በ10000 ሜትር ሴቶች ወርቅ ተመዝግቧል። ድንቅ ስኬት፣ አስደናቂ ጀብዱ፣ አስደናቂ ገድል ከኢትዮጵያውያን ብርቅዬ ድንቅ አትሌቶች። የኢትዮጵያ ስም፣ የኢትዮጵያ ዝና፣ የኢትዮጵያ ሰንደቅ ዓላማ ከፍ ብሎ ተውለብልቧል። በአሜሪካ ኦሬገን 18ኛው የዓለም አትሌቲክስ ሻምፒዮና ላይ ኢትዮጵያ ከዚህ ቀደም ከታዩት ውድድሮች ሁሉ በላይ ሊሆን የሚችል ድንቅ አጀማመር፣ ድንቅ የሜዳሊያ ስኬት ማስመዝገብ ተችሏል። የ5000 ሜትር ወንዶችና ሴቶች መርሃ ግብር ወደፊት ሲጠበቅ በዚህኛው ውድድርም ኢትዮጵያ ተጨማሪ የወርቅ ሜዳሊያ የምታመጣበት አጋጣሚ እጅጉን ሰፊ ነው። ምክንያቱም በሳል ለሀገራቸው የሚታትሩ ድንቅ አትሌቶች አሁንም በ5000 ሜትር ወንዶችና ሴቶች አሉን። በቀሪ ውድድሮች ለኢትዮጵያውያን አትሌቶች መልካሙን ሁሉ እመኛለሁ። በተመዘገበው ውጤት መላው ኢትዮጵያውያን እንኳን ደስ አላችሁ ማለት እወዳለሁ። ምናልባትም ከዚህ ቀደም ከነበሩት የዓለም አትሌቲክስ ሻምፒዮና የተሻለ የሜዳሊያ ቁጥር ውስጥ የምንገባበት አስደናቂ ስኬቶችን የምናስመዘግብበት ውድድር ይሄኛው የአሜሪካው የኦሬገን 18ኛው የዓለም አትሌቲክስ ሻምፒዮና እንደሚሆን አምናለሁ። ሰላም ለኢትዮጵያ። በቀሪ ውድድሮች ለሚሳተፉ አትሌቶቻችን በድጋሜ መልካም ስኬት እንዲገጥማቸው እመኛለሁ። በድጋሜ ሰላም ለኢትዮጵያ።